ሰላም ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ እንግዲህ በራሴ ቤት መጥቻለሁ። በማጠብቁት ሁኔታ በራሴ ቤት መጥቻለሁ። ያው እንደዚህ ባልመጣ ደስ ይለኝ ነበረ እና እንዴት ነው ስራ ምናምን እንዴት ነው? እኔ ጋር ይኸው እንግዲህ ዛሬ በራሴ ቤት መጥቻለሁ። ባለፈው በሆነው ነገር በዛ ሁኔታ በጣም ደብሮኛል። ቪዲዮ ምናምን አይታችሁታል ይመስለኛል። ደብሮታል አላውቅም። ስልክ ምናምን አያነሳልኝም። ከዛ በኋላ ስደውልለት ቴክስት ምናምን አረግለት አይመልስም። ዛሬም እንግዲህ ሰፈሩ መጥቻለሁ። ምን እንደማደርግ አላውቅም። በጣም ነው በቃ ስላችሁ በጣም ነው የጨነቀኝ ከመላችሁ በላይ። እኔ ፕራንክ አደርጋለሁ ብዬ እውነት ነው አውቄ ሄድኩት ማለት ነው። ገብቷችኋል? እና እኔም ደብሮኛል ከመላችሁና ከምታስቡት በላይ በቃ እኔ እንደዚህ አልጠበቅኩም ነበረ። ፕራንክ ላድርገው ብዬ ነበረ፣ ግን እዛ ጋር በአንዳንድ በትላልቅ እንትን ውስጥ ትንሽ ምንድነው እውነት ይገኝ የለ ምናምን ይባል የለ የሆነ አባባል አለ እና ምን እንደምላችሁ አላውቅም ፋሚሊዎቼ። ግን በመጀመሪያ ቤቴን ሰብስክራይብ ምናምን ያደረጋችሁ ሰፖርት አድርጉኝ። በራሴ ቤት ነው የመጣሁት ዛሬ። በቃ አበረታቱኝ በመችሉት ሁኔታ ምናምን በቃ ቤቴን ሰብስክራይብ ምናምን ማድረግ እንዳይረሳ። በተረፈ አሁን ያዳ ሰፈር ነው ያለሁትና ያዳንን ምን እንደምለው አላውቅም። በቃ ያው ቢመጣ እንኳን ምን እንደምለው እኔ እንጃ አላውቅም። እግዚአብሔርን የሚያውቀውን ያላውቅም። በጣም ከፍቶኛል፣ ደብሮኛል። እኔ እንደዚህ አልጠበቅኩም ነበረ ስላችሁ። እኔ ባለፈው እርጉዝ ነኝ ነው እንደዛም አድርጎኝ አልፌው ከዛ አሁንም እርጉዝ ናት እና እኔም ላገባ ነው ምናምን ነገር አለ ምን እንደማደርግ አላውቅም። እንደዛ ብሎኝ እንኳን እኔ ምንም አላልኩም። እሱ ግን ላገባ ነው ስላልኩት ብቻ እንደዚህ አይነት ሁኔታ ውስጥ ገብቷል። ስልክ ጭራሽ አይነሳ፣ ስልክ ጭራሽ ማለት ነው ጭራሽ በቃ ለምን እንደሆነ እኔ እንጃ። እኔ አልጠበቅኩትም ነበር እንደዚህ እውነት ለመናገር ማለት እና እኔ ጨነቀኝ። እሺ ምን ላድርግ? ምን ይሻለኛል? ምን ተላላችሁ? አሁን እሱ ሰፈር ነው ያለሁት። በቃ ይሄ የኔ ቤት ነው። እሺ ያው ካሜራ እስቲ ሲመጣ ብቻ እናወራለን እና ምን ይለኛል? እሺ ያናገረኛል ወይስ አያናገረኝም? ያው በአካል ሲያየኝ እንግዲህ ካዘነልኝ ብዬ ነው እኔም ሰፈሩ የመጣሁት ሰፈሩ ድረስ። አሁን እሱ ሰፈር ነው ያለሁት። ሰፈሩ ድረስ የመጣሁት በቃ ካናገረኝ ምናምን መቼም ሰፈሩ ድረስ መጥቼ እና አሁን ደግሞ በቃ አላውቅም። በአካል ሲያየኝ አይጨክንብኝም ይመስለኛል። በስልክ ነው ስልክና ቴክስቴን እንኳን የማይመልሰው ለምን እንደሆነ አላውቅም። በቃ ባካችሁ ነው ይደብሮኛል እውነት። ምን እንደምላችሁ አላውቅም። ምን ላድርግ? ምን ትመክሩኛላችሁ? እኔ እኮ ቀልድ ነው ብዬ ነበር እንደዚህ ያደረኩት፣ ግን እውነት አውቄ ሄድኩኝ። አይገርማችሁ? እውነት በጣም ከዛ ቀን በኋላ ጭራሽ ተገናኝተን አናውቅም። ስልክ ደውሎልኝ አያውቅም። እኔ ስደውልለት አያነሳም። በቃ ቴክስት ሳረግለት ምንም በቃ ምንም ነገር አይለኝም። እና አሁን በቃ እሱ ሰፈር ነው ያለሁት። ወደ እሱ ቤት እንሄድና የሚሆነውን ሁኔታ ምናምን እናያለን። ተከተሉኝ ፋሚሊዎች። ጎቢ ቀድና ምነው ሰማይ በሆነልኝ ብራ እኔ ካንቺ ጋር እንደ መለየት ጨለማም አልፈራ። ጎቢ ቀድና ምነው ሰማይ ባልኩኔም ብራ ነው ጨክኖ በፍቅሽ እራንቺ መራቅ ማይቻል ነገር ነው። ኧረ ማይቻል ነገር ምን ይለኝ ይሁን? በጣም ፈርቻለሁ። በጣም ከምታስቡት በላይ። ያዳ አቤት ልግባ? እኔ ሰላም
ቆይ ጫማ ለወርቅ እንዴ መጣሽ ማለት እንዴ? ለምን እንደዚህ የምትከታተለው? ሰላም በለኝ እንጂ ቪዲዮ የራሴ ቪዲዮ ነው። ቪዲዮ እየሰራሁ ነው። ሃይ 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 እንዴት ነህ? ወይኔ እናቴ አያዳ እንዴት ነህ? እንዴት ምትደርሳት ነው? እንዴት ስልክ ስደውል ስለማታነሳ ለምን መጣሽ? ስልክ ስደውል አታነሳማ። የፈለግኩህ ለምንድን ነው እንትን የምለው ደግሞ ሰላም በላቸው። አሁን ዛሬ በእኔ ቤት ነው የመጣሁት። ፋሚሊዎች መጀመሪያ በስነ ስርዓት ሰላም በለልኝ እንዴ ይታገቢያ እንዴ? እና እንደዚህ ሰላም ትላቸው። ለምን መጣሽ እንዴ? ለምን መጣሽ ማለት ለምን መጣሽ? ስልክ አላነሳ ምናምን ስትል ደበረኝና መጣሁ። ለምን ደበረሽ? እንደፈርሽኛል እንዴ? ምን ማለት ነው? ለምን ደበርሽ ማለት ናፍቀኸኝ የመጣሁት የዛኛ ታስታውሽ? ከዚህ በኋላ ናፈከኝ መመሸን ሰላም መተጣጨፍ አይኖርም ብለሽ ነበር። አረሳም እንዴ? ለምን ደስ አንተ ደግሞ ቀልድ አታውቅማ። በቃ ይሄም ቀልድ አይ መተቃቀፍ መነፋፈቅ ነው አስተና በቃ እኔ ዝም ብዬ ነው ያልኩት። እሺ መጀመሪያ ሰላም በላቸው ነው እነሱን ከተማራለን። ሰላም ፋሚሊ ነው ሰላም ኮንክ እንዴ በስርዓት ሰላም በላቸው። ይሄን ቤት ሰብስክራይብ ያርጉ ምናምን ንገራቸው። አርጉ አቁርፎኛል። እሺ ምን ላድርግ? እኔም እኮ ደብሮኛል እኮ። ስልክ ለምን ደሞ አታነሳ? ስለፈለኩ። ምን ማለት ነው ስለፈለኩ? እንዴ ማውራት ስለፈለኩ ነው በቃ። እንደዚህ ነው በጣም የተቀየርክ ነህ። አመሰግናለሁ። አንተ እንደዚህ አይደለም እኮ ጸባይካ። እሺ አመሰግናለሁ። ማለት አመሰግናለሁ አይደል? አመሰግናለሁ ነው በቃ። እንዴ በቃ እሺ እኔ ምን እንደምልህ እንዴት ወሰናችሁ? እንደዛ ነው ልትጋቡ ነው? አሪፍ እና አይደብረውም ስትነሱ? አይ አይደብረውም። እንዴት ነግሬሃለሁ። ምን ልልሽ? እሱን አደረሰኝ እኮ እዚህ ጭራሽ ቤት ማሳየሽ ችግር አለ? እሺ ካልክ ምን አደርጋለሁ? ምን ካልክ ምን አደርጋለሁ አልኩኝ። ምንድነው ችግሩ? ሰላም ነበርኩ ባይዚ አንቺ ከመምጣትሽ በፊት። አረ አንተ ነህ እኔ እንደዚህ ያልክ ያለኸው። ሰላም ነበርክ? በጣም እየሰማችሁ ፋሚሊ ናት እያስደበረኝ ነው ልጅ አሁንም ድረስ ማለት ነው። ደብሮኛል። ካሜራ ግን ባትይጂ ደስ ይላል። ምን ችግር አለው? እንደ አዲስ ቤቴ ነው ላስተዋውቅ ብዬ ነው። የማን ዩቲዩብ ከፈትሽ? ሳት ነግሪ ከፈተልሽ? እሺ ሰርፕራይዝ ላድርግ ብዬ ነው ከፈትኩ እና በዛ ራሴን የከፈትኩት። አሁን የከፈተልኝ ሰው ምን ያደርግልሃል? እንኳን ደስ ብሎኛል ስለከፈትሽ ምናምን አትለኝም? እንኳን ደስ ያለሽ። ሰብስክራይብ አድርጉላት። ታያችሁ? እሺ ሰብስክራይብ አድርጉላት ሁላችሁ ከልብ ፋሚሊዎች የበስተቀት ወደ አንተ ነኝ። ታይ ጥሩ አይደለም። ችግር የለም በእናትህ። ደግሞ ምርባል ጸጉሩ ደግሞ ተቆርጠህ ነው ተቀነስከው? ለምን ፈልግ? ለምን ተቀነስከው? ፈልግ ምንድን የምትጠጋግኝ? በጣም ትጠይ። እኔ እኮ ምን እንደምልህ አላውቅም። እንዳንተ ልጅሽ ምን ይሻልካል? እውነት የሰው ልጅ እንደዚህ አንዴው ውጥውጥ ምናምን ብሎ ይሄዳል እንዴ? ማለት ባለትዳር ልትሆኝ አይደለ? አዎ ሱማሪ ሆኖ ታዲያ ባለትዳር አታርጊ። እኔ እዚህ ላጤ ቤት ምን ትሰሪያለሽ? አረ እየሰደብከኝ ነው? እየሰደብከኝ ነው? ምን እንደምትሰሪሽ ላጤ ቤት ምን ትሰሪያለሽ? ጓደኝነታችንን በሩቅ እናድርገው ከዚህ በኋላ። እሱ እንዳይደብረው ማለት አንተ እንደዚህ ደስ ይልሃል ነው? በሩቅ ሲሆን እናንተ ጓደኝነት ተሻለ እንደዛ ይመስላል። ያሳስብ አይመስልሽም? እሺ
እንጃ እኔም እንደምል አላውቅም። ባለፈውም በዛሬ ስልክ ስደውል አትመልስ፣ ቴክስት አትመልስ። ለምንድን ነው እንዴ? ማንሳት ስላልፈለኩ ነው። በቃ እኔ ካላነሳው አላነሳው እኮ ሰው ልጅ እኮ ካላነሳ ማውራት ስላልፈለገ ነው። ቤት ድረስ ስልክ ቪዲዮ ይዘሽ ትመጫለሽ እና ታዲያ አዲስ ቤት አስተዋወቀኝና እዛ ከባትሽ ጋር ታስተዋውቂ። ከአንተ ጋር ነው ማስታወቅ የፈለኩት። በመስባል ማለት ምን ያንሳል? አይ ማስታወቅ ስላለብኝ ከአንተ ጋር ነው ቪዲዮ እየሰራ ያለሁት። እንዴ አረ በስርዓት አወራኝ። ቤት እንኳን መጥቼ ከአንድ እንዴት ላውራሽ? ምንድን ነው የምትይው? ወይ ጉድ! ቪዲዮ ነጥፍኛ እንዴ ለምን ቪዲዮ ማጠፋው? እውነት አላጠፋውም። ለምን ማጠፋው? ደግሞ ደስ አላለኝ ዩቲዩብ ስለከፈትኩ። አይ እኔ ሳላውቅ ከፈተልሽ አዲሱ ባልሽ እና ዩቲዩብ ስለከፈትኩ የተሰማ ነገር የለም ብሎኛል። ግን እኔ ነበርኩ መከፍትልሽ። አሁን በሌላ ሰው አስከፍተሽ ስትመጪ ገርመሽኝ እኮ። የሳይ ባልሽ ከፈተልሽ? አዎ እሱን የከፈተልኝ። ለምንድን እንደዚህ የምትሆነው ግን? ለምንድን እንደዚህ የምትሆነው? ምን እንኳ አይ ባልሽ ነው የከፈተልሽ ምናምን ብለህ ተቀያየርክ። ሲያምሻል እኔ ያለ ምንም አልተቀያየርኩም ብለህ ሲያምሻል እንዴ? ኧረ ምንም ያዳ እንዴ ማርያም በጣም ጤነኛ ነኝ። እና አንተ ነው የሚያምህ እንዴ? ምን እንዴ ባልሽ ነው የከፈተልሽ ምናምን ብለህ አይ አልነገርሽኝም ለማለት ነው እንጂ ክፈትልሽ እኔ ምን አገባኝ? ሲጀመር እኮ ልነግርህ ስደውል ስልክ አታነሳም። ችግር የለም። አንኩ ተንቺ ነበርና እንቅልፌን አስጠፋሽብኝ። ጥሩ ነው እንኳን ጠፋ እንቅልፍ እናወራለን። እናንተ በደንብ ምን እናወራውና በደንብ እናወራለን። ምን ማለት እንዴ? ኧረ ተያዳ ኖርማል ለመሆን ሞክር። ማርያምን አሁንም እኮ ኖርማል አይደለም። አልናፈኩም? አይ ለምን? እሺ ቃል እንዳረሳት ግን የምን ቃል? አይ ለምን ያልከኝ ለምን? እንዴት አልናፈቀህም? እንዴት አውቃ ነው ግን እውነት የማታነሳው ስልክ ደግሞ ትዘጋብኛለህ እኮ። አዎ እኮ ከዘጋሁብሽ በቃ ማውራት ስላልፈለግኩ እኮ ነው። ታዲያ እንዴት ከተረዳሽ ከገባሽ ለምን ታዲያ ሰው ትረብሻለሽ? ኧረ በስመ አብ ይሄ መረበሽ ነው እንዴ? አዎ ነግረሽኛል ቤቴ ድረስ ትመጪ አልነገርኩም። ታዲያ ስልክ አላነሳም አልክ። በቃ መቼም ያው ቤት ነው የምትሆነው። ሚስቴ ነበርሽ ደግሞ አሁን ነው የወጣችው። እሷን ስልክ እንዳታነሳለች ይቅርታ። ችግር የለውም። እሺ ቪዲዮ አጥፊ። ለምን አጠፋለሁ? እንደዚህ ደብሮኛል። ቪዲዮ ላይ መውጣት አልፈልግም። እንዴ ችግር የለውም። እኔም እኮ ደብሮኛል፣ ግን በቃ መጠየቅ ስላለብኝ አንተ መጥቼ በቃ ማውራት ስላለብኝ ለምን በዚህ ምክንያት ለምን እንደዚህ እንደሆንክ መጠየቅ ስላለብኝ መጣ። ወደ ኋላ የምትመለሽ እኔ በቃ ስልክ ማውራት ስላልፈለኩ ነው። ስላልፈለኩ አላነሳሁም። ካንዲ እኮ ነኝ እና ታዲያ ካንዲ ማውራት አልፈልግም። ካንዲ ሆነሽ ልታገቢያ እንዴ? እሺ ስማ ላገባ ነው አልኩኝ እኮ ነው። ምን አልኩኝ ታዲያ? እና ለምንድን ነው ግን እሺ እንደዚህ ይሆንክ ያለው? ለምን ደበረ? አልገባኝ ማለት አልገባኝ እንጃ። ለምን ደበረ? የሆነ እንግዳ ሆነብኝ። አረ ጥያቄ አታብዥብኝ በእናትሽ። እኔ ምንም አላልኩም። ጥያቄ ነው ማብዛት ነው እንዴ? በቃ እኔ አልደበረኝም። ለምን እንደሚደብረኝ እኔ አያዳሽ ማለት እኔ እኔ አላውቅም። በጣም ያስተበርከኝ ነው ያለው። ለምን እንደዚህ በመሆን ነው? ምን ነው
ምንድን ነው? አይ በጣም እንትን እያልከኝ ነው። ነርቨስ አደረከኝ። ስሚ ልታገቢ ነው አይደል? ከዚህ በኋላ ርቀታችንን ለባሻ እኔም ወንድ ልጅ ነኝ። ወንድ ልጅ ደግሞ ሲደብረው ማየት አልፈልግም። ምክንያት ደግሞ በእኔ ምክንያት ማንም ሲከፋም ሆነ ማንም እንዲከፋው አልፈልግም። ማንም ይደብረው እዚህ ጋር እሱ አይደብረውም አልኳ። እኔ ይደብረኛል። በቃ ወንድ ልጅ እኮ አያሳይም እንጂ ያጣ እንዴት እንደምታስብ አላውቅም ማለት ነው። ባሽማች ገና ላይፍ ዛሬ በጣም የገባኝ በጣም ገና ጀመርት ያልሽ እንቅልፍ ራሱ ግን አልጨረስኩም። ታውቂያለሽ ተኝተን ያጠብቃ እና ምን ላድርግ ታዲያ? ቢጨንቀኝ መጣሁ እዚህ ድረስ። ለምን ይጨንቅሻል? እንዴ ናፍቀኝ። ግራ ገባኝ እኮ ነው። አይ እኮ ሀነክ ምናምን ግራ ገባኝ። እንጃ ለምን እንደዚህ ነው? ዛሬ እዚህ ቤት ድረስ መጣሁ በራሴ አካውንት። ምንድን ነው በራሴ አካውንት አብረሽ? የኔ አካውንት ያንቻለ እንዴ? ስማው አይ እኔም ልክፈት ብዬ ነው። ወጎጎ እየደረሰኝ እኔ ምን አልኩኝ? ተቆጣኝ። አንተ በሌላ ሰው ማስከፈትሽ ምንድን ነው? እንኳን ማስከፈትሽ ጎበዝ። ወይኔ እኔ እናንተ እኮ ምን ሰራበት በሌላ ሰው ባስከፈታ እንዴ? ከላስ ደጋገም ሸዋታል እንዴ? አይ ገረጅ ነው። አትተ አትማታሽን ዋ ምንድነው? ዋ ማረም ምን በሰው ጨብጫለሁ እንዴ? ማለት ልመታ ነው። ስትመታኝ ጸጥ ብያ ያለው ማን? አንተ። ዋ ወክሽ ጉንፋን ይዞኛል ብታይ። አረፈ ንኩ ይወልም በቤቴ ለተሽ ለምዶ እንደዚህ የምትሆኝብኝ እንዴና? እሺ እኔ ልሰረዘረሽ ማሽ እኔ ልማታ እንጂ እሰይ አቦ እንጂ ለምንድን ነው የመጣሽው? እሺ ከመጣሽ ቀባለ ለምን በቃ ምን አለሽ? ኦኬ ምን ባለፈው ነገርኩህ። ምን ነገርሽ ነው? ላገባን አልኩህ ነው። ይሄ ሁሉስ መሽ ጻንደቀል ምንም ተወሪ ምን እንዳገባ ፈልገህ ነው እንዴ? ማለት አውቄ ነው በቃ ያው ፋሚሊዎች ያውቃሉነት ከነሱ ጋር አውርቼ ነው ያንን ነገር ያሳብኩት። በጣም ይቅርታ። ያንተን ፊሊንግ ለማየት ፈልገን ነበር። ሪአክሽንክን ለማየት ፈልጌ ማለት አታገቢም ነው ማለት አንተ ግን ታገባን ነው ተናግ ቀልድ አይደለም። ታገባኝ እኔ አላገባም። ማርያም አላገባም። ወንድ ብሎ ነገር የለም ምንም እመቤቴ ጽኑ ፍቅር ሳስሪ አይንሽን ብቻ እንደሳክቶልኛል። አንተ ግን ታገባና በይነይና ማርያም አታገባ ውሸት ዋው በጽኑ ፍቅር ሳስሪ አይንሽን ብቻ ናይቺ ማርያም ታገኝ አውቀሽ እመቤቴ እንዴ ፍራንክ ነው ከፋሚሊዎቼ ጋር አውርቼ እንደዚህ ተረቅ አይንሽን ብቻ ናይቺ አሁን ተሳካለ። ጀምር ብታገኝ ቁጭ እንደሌለው እኔ ጓደኛዬ እኮ እንዳላ ላለማጣት ነው
ደስ ብሎኛል ባለማግባትሽ። ግን ደግሞ እኔ ሌላ ነገር አስቤ እንዳይመስልሽ እኔ የምንገናኘው እንደ ጓደኛዬ እንደ ሁልጊዜ ላላገኝሽ እችላለሁ ብዬ እንጂ እኔ በሌላ መንገድ አስቤው አይደለም። እንደዛ እንዳታስቢ። ችግር የለም። እኔማ ልንገረው ብዬሽ ነው፣ ፍራንክ ላደርግ ፈልጌ ነው። ግን ባለማግባትሽ ደስ ብሎኛል። ውድ ጓደኛዬ አመሰግናለሁ። ችግር የለም። ስለዚህ አታገቢም ማለት እንዴት መጣልሽ? ቆይ እንደዛ የታሰብ ታዲያ ባለፈው ያደረከኝን ታውቃለህ እና እኔ ፍቅረኛ የነቻልኩሽ እንጂ ታዲያ ሲጀመር ምንም አይደለችም እንኳን እንጂ በእውነት ማርያምን እግዚአብሔር በቃ ሲጀመር ፕራንክ በፕራንክ ነው የሚመለሰው። አየህ በቀል ቤተሰቦቼን ኮሜንት ላይ ያየው ነው መልሽለት በቀል አለብሽ ምናምን ስላሉኝ መለስኩልኝ። ግን በማግባት ያንቺ እኮ ቤተሰብ አመጣልኝ ላገባ ነው በቃ እሱ ነው አሳማኝ ምክንያት አለ እንዴ። እኔ ፍቅረኛ አለኝ ብላ አታምነኝም ነበር። እንግዲህ ፋሚሊዎች ተሳክቶልኛል። በጣም በቃ ደስ ብሎኛል። ማርያም በመስራት ነገር አሁን እስቲ ሰላም በላቸው በስርዓት። ቅድም እንዴት ነው ያልካቸው? አዲሱ ቤታችን ይሄንን ሰብስክራይብ ያደረጋችሁ የካንዲ ቤት የኛ ቤት ነው። እንግዲህ በሁለት ቤት የምንጣባችሁ የኔ ውዷ ጓደኛዬ ከዚህ በኋላ ከአጠገቤ አትርቂም ማለት ነው። አርቅ ውዱ ጓደኛዬ። የማን አባቱ ከከም ሊያርቃት ነው ያልኩ የተጨናነኩ ነው። ማንም ካንተ ወይ ፍንክች እና ምን በቃ ምን ትፈልጊ? ምንም አልፈልግም። በቃ ቻው በላቸው። ከኛ ጋር አድርግ። ፋሚሊዎቼ በጣም አመሰግናለሁ ስላገዛችሁኝ። እናንተም ይሄን ቤት ሰብስክራይብ ማድረግ እንዳይረሳ። አረ ሁላችሁም ሰብስክራይብ አድርጉ። በአዳዲስ ቆንጆ ስራ እንደዚህ ከተጀመረ ጭራሽ ከእናንተ ጋር መመካከር ተጀምሮልኛል። በጣም ጥሩ። እኔ ባማከራችሁ ግን መልስ አትሰጡኝ። ለሷ ግን ትሰማላችሁ። ደግሞ ወዶሻል ነገር ከንዲ አታሽቃብጡ። እኔ ናፍቀኝ የሰው ፍቅር አለ እኔ ለኝም ለዛ ነው አራለ። እሱማ ግን በቃ ሲያዩ አስተካክላቸው ለኪስ ነበር አቃለሁ እስከም ፊት ራሱ ያስታውቃል እኮ እንዴ በቃ እንደናፈቅሽ ያለ ፊት ይናገራል። ያንተ ሪአክሽን ለማየት ነበር። አይተናል። ኮሜንት ጻፍ አድርጉልኝ። እሺ እጠብቃለሁ። እውነት በጣም ኮሜንታችሁ በስርዓት ነው የምጠብቀው። እወዳችኋለሁ። ባይ ይመቻችሁ። ዋጓ ግርማ ሞገስ ነሽ አጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ አቤና ተመችው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው ግርማ ሞገስ ነሽ አጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ አቤና ተመችው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽ